ሰላም ጤና ይስጥልኝ። ዛሬ ወደ እናንተ የቀረብኩት በተሰበረ ልብ ነገር ግን በታላቅ ታሪካዊ ኩራት ነው። የአክሱም ሙስሊሞች በብዙ መግፋት እና መከራ ውስጥ እያለፉ ቢሆኑም ነስሩ ቅርብ ነው ኢንሻአላህ። ታላቁን ንጉሥ ነጃሽን ያፈራችው ይህች የተቀደሰች ምድር በሞራል ልዕልና ከፍ ያሉ እንደነ ኡስታዝ ሸምሴ ያሉ ምርጥ የሀገር ባለውለታችን ያበቀለች ማዕፀን ናት። ነገር ግን ዛሬ የዚህን ታላቅ ታሪክ መዝገብ የምንገልጠው በታላቅ የሐዘን ማዕበል ውስጥ ሆነን ነው። ለግማሽ ክፍለ ዘመን ሙሉ በአክሱም ምድር የትውልድ መቅረጫና የታሪክ መዋቅር ቀራጭ የነበሩት ታላቋ እናታችን ኡስታዝ ሸምሲያ ሸስዋሊህ ገና በቅርቡ ግንቦት 15 ቀን 2018 ወደ አሄራ መሻገራቸውን የሚገልጽ መርዶ ሰምተናል። አላህ በብዙ ይመራቸው፣ አላህ ይዘንላቸው። ህመሙ በርትቶ ሲጠናባቸው እንኳን ታምሜ አድሬ ጠዋት ተማሪዎች ሲመጡ በሽታዬ ይተውኛል እያሉ የሞትን ጥላ በቁርአን ብርሃን ያሸነፉት የዚህ ታላቅ እናት የጽናት ማህደር ዛሬ በሰፊው እንፈትሻለን። ቪዲዮውን ላይክ በማድረግ ይህንን የብርሃን ታሪክ ለዓለም አብረን እንድናደርስ በትህትና ጠይቃቸዋለሁ። ወደ ኋላ መለስ ስንበል ወደ ቀድሞ የአፄ ኃይለ ሥላሴ ዘመን። በዚያ ዘመን በአክሱም ከተማ ውስጥ ሙስሊሞች መሬት መግዛትም ሆነ ቤት መስራት አይፈቀድላቸውም ነበር። ሀብታምም ይሁን ድሃ ሙስሊም በክራይ ቤት ነበር የሚኖሩት። በዚያ መዋቅራዊ ጨለማ ውስጥ ግን ኡስታዝ ሸምሲያ የትውልድ አምባ ለመሆን ተነሱ። በተከራዩበት ቤት ውስጥ ህፃናትን ሰብስበው የቁርአን ብርሃን ያስተምሩ ነበር። አከራዮቻቸውም ቤታችንን የልጆች መሰብሰቢያ አድርገሽ ልታፈርሽብን ነው እያሉ ወደ ጎዳና ይወረውሯቸው ነበር። እሳቸው ግን አንድም ቀን ተስፋ ቆርጠው አያውቁም። ከአንድ ቤት ሲባረሩ ሌላ ቤት እየተከራዩ ጨለማውን በእውቀት መዋጋታቸውን ቀጠሉ። የራሳቸውን መጠለያ እስኪያገኙ ድረስ ብቻ ከ20 በላይ ከሚሆኑ የክራይ ቤቶች ተባረዋል። እሳቸው የተሰደዱት ግን ለግል ኑሮ ሳይሆን ለትውልድ ህልምና ብርሃን ነበር። የኡስታዝ ሸምሲያ የጽናት መንገድ በእሾህ የተሞላ ነበር። የደርግ ስርዓት ባከተመ ማግስት በሐምሌ 7 ቀን 1984 በአክሱም ሙስሊሞች ላይ የጥቃት የክተት ዘመቻ በተጠነሰሰ ጊዜ የእሳቸው ማደሪያ የዚያ የጥላቻ ማዕበል ዋነኛ ማዕከል ሆነ። በጥቃቱ የተመረጡት የጦር መሳሪያ ስለታጠቁ አልነበረም። የትውልድን ልብና አእምሮ በእውቀት የሚቀርጹ የቁርአን መብራት በመሆናቸው ብቻ እንጂ። በጎረቤቶቻቸው የርህራሄ ጥላ ስር ተደብቀው ነፍሳቸውን ቢያተርፉም በጥላቻ የሰከሩት ወራሪዎች ግን ቤታቸው ገብተው ህፃናቱን የሚያስተምሩበትን የቁርአን ሰሌዳዎች አንድ እንኳን ሳያስቀሩ ሰባብረው ወጡ። ሰሌዳም መስፈርና ማድቀቅ እውቀትንና ማንነትን ለማጥፋት የተወጠነ መዋቅራዊ ተጽዕኖ ምን ያህል ጥልቅ እንደነበረ ትልቅ ማሳያ ነው። ነገር ግን የሰበሩት እንጨቱን እንጂ በልጆች ልብ ውስጥ የተቀረጸውን የቁርአን ብርሃንና ማህበረሰባዊ ማንነት በፍጹም አልነበረም። እስልምና ለሴቶች የመማርና የማስተማር መብት የሰጠውን ክብር በተግባር ያሳየ ድንቅ ማሳያ ቢኖር በኡስታዝ ሸምሲያ የህይወት ታሪክ ውስጥ ፍንትው ብሎ ይታያል። የህይወት አጋራቸውና ባለቤታቸው ለዲኑ የሚያደርጉትን እንቅስቃሴ በሙሉ ልብ መደገፍ፣ እሳቸው በታመሙበት ወቅት እንኳን እርጎ እያጠጡና በፍቅር እየተንከባከቡ ህፃናቱን ተክተው ያስቀሯቸውና ያስተምሯቸው ነበር። ይህ የፍቅር እና የእውቀት ቅብብሎች የቤታቸው መለያ ነበር። በግቢያቸው በሚገኝ አንድ ትልቅ የዛፍ ጥላ ስር ከ200 በላይ ህፃናትን ሰብስበው የብርሃን ስንቅ ያጋሩ ነበር። ከሐሩር የጠነከረ ፀሐይና ከከባድ ዝናብ በሚዘንብበት ወቅት የሚጠለሉበት ጽኑ መጠለያ፣ ለልጆቹም የሚቀመጡበት ወንበር ባይኖራቸውም ያንን ትውልድ የማነጽ የዛፍ ጥላ ስር ስልጣኔ ግን አንድም ቀን እንኳን አላቁም። ዛሬ ኡስታዝ ሸምሲያ ሸስዋሊህ በአካል በመካከላችን የሉም። ግንቦት 15 ቀን 2018 ሙድራዊ ጉዟቸውን ፈጽመው ወደማይቀረው አኼራ ተጉዘዋል። አላህ ይዘንላቸው። ነገር ግን እርሳቸው ጥለውልን የሄዱት አሻራ የቁጭት ሳይሆን የጽናትና የድል ታሪክ ነው።
እርሳቸው ያፈሯቸው በመቶዎች የሚቆጠሩ ሕፃናት ዛሬ የቁርአን ሕያው መዝገብ ሆነው ምድርን እያበሩ ይገኛሉ። አልሐምዱሊላህ። አላህ ሱብሓነሁ ወተዓላ ለዲናቸው በጽናት የኖሩትን ኡስታዝ ሸምሲያን በጀነተል ፊርዶስ ያኖርልን፣ አሚን። እንደምናውቀው አሁን አንድ ትልቅ ታሪካዊ ጥሪ ተጀምረዋል። በአክሱም ምድር ላይ ግዙፍ መስጂድ የመገንባት ጥሪ። ይህ ጥሪ በኡስታዝ ሸምሲያ ስም የመሰየም ዘመቻ ብንለውስ? ሁላችንም በኮሜንት መስጫው ላይ የኡስታዝ ሸምሲያ መስጂድ ብለን በመጻፍ ለአክሱም ሙስሊሞች ያለንን አጋርነት እናሳይ። ይህንን ውብና ድንቅ ታሪክ መረጃ እንድሰበስብ ከልብ የተባበረኝን የአንትሮፖሎጂ የፒኤችዲ ተመራማሪ መሐመድ አወል ሀጎስን ከልብ አመሰግናለሁ። ይህንን የታሪክ መታሰቢያ ያቀረብኩላችሁ ደግሞ ዘቢባ ሐሰን መሐመድ ነኝ። ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለብዙዎች እናድርስ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።